አሁን ደግሞ የአስኪ የኪቦርድ አይነቶችን እንዴት መጠቀም እንደምንችል ለማሳያችሁ አስኪ የአማርኛ አስኪ ኮዶችን ለመጠቀም እዚህ ጋር ሶስት አይነት የኪቦርድ አይነቶች አሉ አብነት የፓወር ግዕዝ አስኪ ሞድ እና የአማርኛ ታይፕራይተር አብነትን ለምረጥ አስኪ ኮድ ስንጠቀም መጀመሪያ የምንጠቀምበትን ኢንኮዲንግ ሲስተም መጀመሪያ መምረጥ አለብን በአማርኛ ከ12 በላይ የኢንኮዲንግ ሲስተሞች አሉ አስኪ ኢንኮዲንግ ሲስተሞች እነዚህን መጀመሪያ ገብተን መምረጥ እንችላለን እዚህ ጋር ለምሳሌ አብነት አጋፋሪ አሌክስ ኢትዮጵያን ኢቲኤንሲአይ 2000 ኢትዮጵያ ሳባ ፓወር ግዕዝ አዲስ 98 ቪዥዋል ግዕዝ ቪጁትና ቪጁ 2000 እንደዚሁ ሌሎችም አሉ ለምሳሌ አዲስ 98 እንምረጥ አዲስ 98 አሁን ፎንት የምጠቀመው ፖሲብል ፎንቴ አዲስ 98 ነው ሴት አሁን ደግባ መጀመሪያ መጥቼ ፎንት መምረጥ ይኖርብኛል አዲስ 98 ፎንት አዲስ 98 ፎንት ኦኬ አሁን መጻፍ የምፈልገውን መጻፍ እችላለሁ አዲስ 98 ፎንት ፎንት ርስ ኦኬ አዲስ 98 ፎንት አሁን አዲስ 98 ፎንትን በቀላሉ በኢንኮዲንግ ሲስተም አዲስ 98 ኢንኮዲንግ ፎንት ኢንኮዲንግ እና አዲስ 98 ፎንትን በመጠቀም በቀላሉ መጻፍ መጠቀም ይችላል ማለት ነው ሌሎችንም እንደዚህ ኢንኮዲንግ ሲስተሞች ስትፈልጉ መጣችሁ እዚህ ውስጥ ኢንኮዲንግ ሲስተም ውስጥ የተለያዩ አጋፋሪ አብነት ሌሎችንም እንደዚሁ በቀላሉ መጠቀም ትችላላችሁ እዚህ ጋር እንደምነግራችሁ ነገር እነዚህ ኢንኮዲንግ ሲስተሞች ብዙውን ጊዜ ፎንት የተለያዩ ካራክተሮች ይጎላቸዋል ስለዚህ እነዚህን ካራክተሮች ያው ማኑዋሊ ከሌላ ፎንት በማምጣት መጨመር ይኖርባቸዋል የተሟላ አስኪ ፎንት መጠቀም ስትፈልጉ ግን አብነት ኤቢኔት የሚለውን በመምረጥ እዚህ ጋር ከ6 በላይ ወደ 4 አስኪ ኢንኮዲንግ ሲስተሞች አሉት አስኪ ፎንቶች አሉትኝ እነዚህን አስኪ ፎንቶች መጠቀም ትችላላችሁ ከሌላው በተሻለ ሁሉንም ሙሉ በሙሉ ካራክተሮችን የያዙ ፎንቶች ናቸው